ሰላም እንዴት ናችሁ? ዛሬ ውሎዬን አብረን እንዋል። እንግዲህ ከቤት ልብስ ምናምን ለባብሼ ተነስቻለሁ። ያለ ነገሮችን አሳያችኋለሁ። ሁላችሁም ዛሬ ውሎ ከኢዮብ ጋር አድርጉ። ሰላም ለሁላችሁ ይሁን ባላችሁበት ቦታ። እስቲ ኑ አብረን ተከተሉኝ። እስቲ ዛሬ ሰፈር የወጣው ይሄ ሰፈሬ ነው። እንግዲህ ማንን ማግኘት እንደማገኝ እዚህ ከፊት ለፊት ሁላችንም እናያለን። ተራይኩሜ እየጠበቁ ነው። ቪዲዮ ሰው እንደዚህ ቆመ ጠበቃ ነው። አሁን ደግሞ እንግዲህ እየጠበቁ ያለውትን ሰው አግኝቻለሁ። ምንድነው ከኋላውት ይበራል? ምንድነው እርሶ ነው ወይ ማብራቅ? እንዲኮ አንዳንዴ ያንጸባርቃል ነገራችን ያንጸባርቃል። እንግዲህ የዛሬ ውሎዬ ከዚህ ትልቅ ሰው ጋር ነው። እንደምን አሉ ግን እርሶ? ክብር ለመድኃኒዓለም እንኳን አደረሳችሁ ለተመት ፈታ አሜን። እንኳን አብሮ አደረሰን። አንተ እኔ ለራሱ ሳልል ነው ሌላ ወሬ ጀምር አስታውሻለሁ። ዛሬ እንግዲህ ጾመ ፍልሰታ 3ኛ ቀን የመጀመሪያ ሰንበት ናት። ደግሞ ዛሬ እናታችን ቅድስት ድንግል ማርያም ባታም ነው ባታ ማርያም ነው። እንግዲህ በሰንበት ከቅዳሴ መልስ ይሄው እንግዲህ የት እንደምንሄድ ደርሰን እናየዋለን አይደለ? በሰንበት የታሰሩ ጠይቁ፣ የታመሙ ጠይቁ፣ የወለዱ ያስወለዱ ጠይቁ ይባላል። አዎ እውነት ነው። እሳቸው ሳይሆን ባይኖሩ አይወለዱም ነበራ። እና ማርያም እንኳን እኔ የምለው ግን ለሴቷ እንኳን ማርያም ማረችሽ ነው። ወንዱ ምንድን ነው የምንለው? ያው በሷ ነው የሚደርሰው። አንድ አካል አይደል? አንድ ናቸው። በቃሽ አንድ አካል። ሌላውን ቀጥለን እናሳያለን። እንግዲህ ውሏችንን ጀምረናል። ዝናብ እየዘነበ ነው በውጪ። ይሄ እንደዚህ ዝናባችንም ይሄው እንደዚህ ክረምት መሆኑን ለማሳወቅ ነው። ገባል። ዛሬ ውሎ ወይኔ ገና ከመጀመሪያ ጭቃ ነካኝ። ሰላሙን ልኝ አባቴ ሰላሙን። እንግዲህ ምን ፈልጉ ቦታ ደርሰናል። ምንድነው ማያዙ ላግዞት እንዴ? የምርም ወጥረ የቀኑ ነው እየሰራ ነው። ከቀኑ ነው ወይም ስግጥ ብዬ ነው እንጂ ባስ ተቃነካኝ። ቤቴ ነው እንዴ? አዎ ግቢው ማለት ያ እንግዲህ ደርሰናል። እንደውላለን ነው ቅድም መንገድ ላይ ማታሜ ደግሞ ተበጥሶ ማለት ነው። ያ ክሩ ራሱ እንዴት እንደሰጡ አሳምነሻል። አሁን አሪፍ ነው። ያምራል እንዴ? ባዶ አንገቱኝ እንጂ በቀደም አልተናገርኩም እንዴ? ራሱ ባዶ አንገቱኝ። የምር ብሎግ እየሰራህ ከነበረ እኮ ማይክ ይዤ ነበረ። ማይኩን ስተኝ እንዴ? አልሰጠውም። ማይክ ያለ ማይክ ነው እየሰራ ያለው። አልሰጠውም። ማይክ ይክፈል። ስንት እንደወጣበት ጥያቄ አይጠይቀኝም። አይደለም ይሄ ዩቲዩብ ባረ ላይ ነን። ይሄው እዛው ምንድነው ሬሳ ሳጥኑ ጋር እየፈራን አሳያቸው። ሬሳ ሳጥኑ ዋጋ እንደራደር መሞት አለ እያልነው ነው። ሬሳ ሳጥኑ መሞት አለ። ንስሐ ግቡ፣ መንግስተ ሰማያት ቀርባለች። ንስሐ ግቡ። መሞት አለ። ሬሳ ሳጥኑ ምን ተሰማ? አሁን እዚህ ጋር ምልክት የተሰጠን አሁን ስንመጣ ሬሳ ሳጥን መሸጫውን እልፍ እንዳላችሁ ግቢ ያለን የተባለው ምልክት የተሰጠን ሬሳ ሳጥን የሚለው ምልክት ሲሰጠን ምን ተሰማህ? ሞት ደጃፍ እንዳለ ሞት በነገራችን ላይ ሞት ደጃፍ አለ የምለውን ትምህርት ማለት ነው። ሞት ደጃፍ አለ። ሰባንደ ከዚህ በደንብ ነው የምትታየው። አዲስ አበባ በዚህ ምክንያት ትታያለች አላለ። እኔ የምልህ አዲስ አበባ በደንብ ለማየት ነው እንደዚህ የገባው። ያለያደሱ እኮ መጥራት እኮ የለብህም። ወደ ቤት መቼም ያው እኮ ቀጃቸው ላይ የሆነ ነገር አይደለም።
ምን ቢል ጥሩ ነው ስብከቱ ማለት ነው። ሞት ከደጃፍ አለ የሚለውን ነገር ትዝል የሚለው እዚህ ሬሳ ሳጥን ምልክት የተሰጠ